በአንድ ወቅት በጣም ተዋደውና ተፋቅረው የሚኖሩ ባልና ሚስት አንድ ቀን ምሽት ላይ አለመግባባት ተፈጠረና ሚስቱን በጣም ደበደባት እና እያለቀሰች ጥሏት ከልጆች መኝታ ቤት ሄዶ ከልጆች ጋር ተኛ። እሷም ማልቀሷን ተወችና ቆም ብላ ማሰብ ጀመረች። ሐሳቧም ልጆች በሕፃንነት ሕሊናቸው ጥሩና ተገቢ ያልሆነ ስነ ምግባር ማየትና መስማት እንደሌለባቸውና ኩርፊያዋን ብትቀጥል መጨረሻው እንደማያምርላቸው እና ፍቅራቸውም እንደሚቀንስ ታስብ ጀመረች። ከዛም እንባዋን ጠራርጋ ባሏን ልጆች ከተኙበት በመሄድ ቀስ ብላ ባሏን ጥምጥም አድርጋ አቅፋው ተኛች። እሱም ከእንቅልፉ ሲነቃ ጭራሽ ያላሰበውና ያልጠበቀውን ነገር በተመለከተ ጊዜ ስቅስቅ ብሎ አለቀሰ። እሷም ከእንቅልፏ ነቃችና ለምን ታለቅሳለህ ብላ ጠየቀችው። ምንም መልስ አልሰጣትም። እሷም ፈገግ በማለት ሳይ እንዳስለቀስከኝ አላስለቀስኩ እያለች ሳም አደረገችው። እሱም በሁኔታዋ በመደሰት ቅፍ አድርጎ ሳማትና በሳቅ ወደቁ። ልጆችም በሳቁ ድምቀት ነቁና ሳቁ። እንግዲህ እሳት በውሃ እንደሚጠፋ ሁሉ ጥላቻም በፍቅር ይጠፋል። እሳትን በእሳት ለማጥፋት መሞከር እብደት ነው እና እሳትን በውሃ እናጥፋው።